ዛሬ ከቤታችሁ ጂንን የምታባሩበት የተበላ ሲህር ካለ የተጠጣ ሲህር ካለ ከሆዳችሁ ንቅል አርጋችሁ የምታወጡበትን አንድ መድኃኒት ይዤላችሁ መጥቻለሁ። ይሄኛው ነው። ስለዚህ መድኃኒት ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም? ዐለይኩም ቢሃዛ ልዑድ ልሂንዲ ፈኢነ ፊህ ሰብዐቱ አድዊያ አሉ። ይህንን የህንድን ቀበርቾ አደራችሁን ተጠቀሙት፣ 7 በሽታዎችን ይፈውሳል ብለው 2 ነው የጠቀሱት። ይህንን የኦዱን እንጨቱን ልክ እንደ ብኹር ቤታችን ላይ ብናጨሰው ጂኒ ከቤታችን ውልቅ ብሎ ይወጣል። ፓውደሩን ደግሞ ከማር ጋር ደባልቀን ጧት አንዳንድ ማንኪያ ብንወስድ የተበላ የተጠጣ ሲህር ካለ ይከሽፋል። እንደዚሁም ደግሞ ለህፃናት ለትልቅም ሰው የሚሆን ለቶንሲል በሽታ ፈውስ ነው። የቆስጠል ሂንዲ ጥቅሞች በዚህ የሚያበቁ አይደለም፣ ብዙ ናቸው። በሌላ ቪዲዮዎች እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።